አባቴ ወደ አኼራ ሄዷል፣ ግን እሱን ሳስብ ሁልጊዜ አለቅሳለሁ። በቃ መሰበር አለብኝ ብዬ ባስብም አልቻልኩም። በማልቀሴ ምክንያት አባዬ ይቀጣል ወይ ትላለች። በመጀመሪያ አባትሽን አላህ ይማረው፣ አላህ ቀብሩን ያስፋለት፣ ኃጢአቱን ሁሉ ይማርለትና የጀነተል ፊርደውስ ያድርገው። ሌላው ነገር ለሞቱ ቤተሰቦቻችሁ ማልቀስ አይደለም የሚጠቅማቸው፣ ለእነርሱ የሚደርስ መልካም ስራ አለ እናንተ ብትሰሩላቸው ማለት ነው። እነዚያ ላይ ትኩረት አድርጉ። ያ ነው እነሱን ቀብራቸው ውስጥ ተጠቃሚ የሚያደርጋቸው። ማልቀሳችሁ አይጠቅማቸውም። ግልጽ ነው አይደለ? እነዚያ የሚጠቅሟቸው ስራዎች 5 አይነት ናቸው። አንደኛ ዱዓ፣ ለሞተ ሰው ከምንም ነገር በላይ የምትውሉለት ውለታ ቢኖር ዱዓ ማድረግ። ግልጽ ነው፣ ዱዓ አድርጉለት። ሁለተኛ እስትግፋር፣ ለኃጢአቱ ምህረትን መማጸን። ጌታዬ ሆይ የአባዬን ኃጢአት ማረለት መማጸን። ይህ ነገር ጀነት ላይ ሁሉ ደረጃውን ከፍ ያደርግለታል። ግልጽ ነው። ሶስተኛ ደግሞ ሰደቃ መስጠት። በቻላችሁት አቅም 1 ብር 2 ብር ሊሆን ይችላል። በምትችሉት አቅም ሰደቃ ስጡለት ለአባዬ ብላችሁ ነይታችሁ። ሌላው ደግሞ ሐጅ ያላደረገ ከሆነ ሐጅ አድርጉለት። ሌላ ደግሞ 5ኛ ዑምራ። እነዚህ 5 ነገራቶች ይህ እንጂ የሚጠቅማቸው የእናንተ ማልቀስ ምንም አይፈይዳቸውም፣ አይጠቅማቸውም፣ ቢጎዳቸው እንጂ። እንዳውም ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ብለዋል፣ ኢነል መይት ለዩዐዘቡ ቢቡካኢ አህሊሂ አሉ። የሞተ ሰው በህይወት ባሉ ሰዎች ለቅሶ ይቀጣል ብለዋል። ግልጽ ነው አይደለ? ኢነል መይት ለዩዐዘብ ቢቡካኢ አህሊሂ፣ የሞተ ሰው በቤተሰቦቹ ለቅሶ ይቀጣል ብለዋል። ያ ማለት በህይወት ያሉ ቤተሰቦቹ በሚያለቅሱ ጊዜ ቀብር ውስጥ ይቀጣል። ይቀጣል ማለት ምን ማለት ነው? ያንን የነሱ ለቅሶ በእርሱ ምክንያት እያዘኑ እንደሆነ ልባቸው እንደተጎዳ እንዲደርሰው ይደረጋል። አላህ እንዲደርሰው ያደርግና በዚያ ምክንያት እሱ ይሳቀቃል። ግልጽ ነው አይደለ? ይህ እንጂ ቅጣት ሌላ የእሳት ቅጣት ምናምን ለማለት አይደለም። ግልጽ ነው አይደለ? ሰው ባልሰራ ኃጢአት አይቀጣም። ያን እንዲያውቅ ይደረጋል። የዛኔ እሱ ይረበሻል። ልክ ለምሳሌ እናንተ ኢትዮጵያ ሆናችሁ እናትና አባቶቻችሁ ሌላ ሀገር ቢሆኑ የእናንተን ጉዳት ሲሰሙ ልባቸው ይሳቀቃል። ልጆቻችን ተጎዱብን እያሉ ልክ እንደዚያው እሱም የእናንተ ማልቀስ እዚያ ቀብር ውስጥ እንዲደርሰው ይደረግና እንዲጨናነቅ ይሆንባቸዋል። ስለዚህ አታልቅሱ። ይሄን ነው ነቢያችን ይቀጣል ያሉት እንጂ ሌላ የቀብር ቅጣት ምናምን ለማለት አይደለም። ስለዚህ ትኩረታቸው ምን ላይ ይሁን? እርሱን ቀብር ውስጥ የሚጠቅመው ነገር ጀነት ውስጥ ከፍ የሚያደርግለት ደረጃውን ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ብለዋል፣ ኢነል መይት يعني إن الرجل ترفع له درجته في الجنة فيقول من أين لهذا يا رب فيقال هذا باستغفاري ولدك لك ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አንድ ሰው ጀነት ላይ ደረጃው ከፍ ይደረግለታል። ከዚያ ይሄን በምን አገኘሁት ብሎ ሲጠይቅ ይህማ ልጅህ ለአንተ ባደረገልህ ኢስቲግፋር ዱዓ ሰደቃ ነው ይባላል። ስለዚህ እናንተ ዱዓ ሰደቃ ኢስቲግፋር አድርጉለት እንጂ